ክቡር ጠቅላይ ሚኒስተር፣ ኑሮ እጅግ በጣም ንሯል። እንደ ፈረሶች ሳር ወደ መብላት ገብተናል። በቅርቡ እንደ ፈረሶች ማሽካካታችን አይቀርም። ተው እንጂ ብዙም አትጨነቅ። እኛ አሁን ሻይ የምንጠጣው በማር ነው። ነገር ግን እንደ ንቦች ህዝዝ እያልን አይደለም። እያልን ነው እንዴ? Oh my God. ምን ሆነህ ነው? ገጭተኸኝ ነበር። ቀስ ብለህ አነዳም። ይህ እኮ የዜብራ መንገድ ነው። ታዲያ አንተ ዜብራ ነህ። Oh my God. አገራችን እያደገች እየበለጸገች ነው። የኢትዮጵያ ብልጽግና ከአድማስ መታየት እየጀመረ ነው። ተማሪዎች፣ አድማስ ማለት ምን ማለት ነው? አድማስ ማለት በቀረብከው ቁጥር የሚሸሽ በምናብ የተሳለ መስመር ነው። Oh my God. ሰዎቹ ለምንድን ነው የተሰለፉት? የዳቦ ሰልፍ ነው ጠቅላይ ሚኒስተር። ምን ያክል ሰዓት ነው ቆመው የተሰለፉት? 6 ሰዓት ሆነዋቸዋል። በጣም ነው የሚያሳዝነው። አንድ ነገር ማድረግ አለብኝ። በሰዎቹ ልክ ወንበር አስመጣና ቁጭ ብለው ይሰለፉ። Oh my God. እንዳትንቀሳቀስ ባለህበት ቁም። እጅህን ወደ ላይ አድርግ። ያለህን ገንዘብ በሙሉ አስረክበኝ። በእኔ ላይ ይህን መፈጸም አትችልም። የተከበርኩ የፓርላማ አባል ነኝ። እንዲያ ከሆነማ አሁኑኑ ገንዘቤን ስጠኝ። Oh my God. ተማሪዎች፣ ዲሞክራሲ ማለት አገራችንን ወደ ብልጽግናና ሰላም የሚወስድ አስደሳች መንገድ ነው። እኔ ደግሞ ልጠይቃችሁ፣ ብልጽግና ምንድን ነው? ብልጽግና ማለት አገራችንን ወደ ዲሞክራሲ የሚወስድ እጅግ በጣም በአሰቃቂነት የተሞላ ረጅም መንገድ ነው። Oh my God.